ቁራኒ አሮጌ ጫማ ከጠርሙስ ያለ እራለለ ወይ ስማ ያበር ይታያል እዛ ቤት በጣም ቆንጆዬ ልጅ አለችና ብረት ምናምን በመሸጥ ሙድ ምናምን በቃ ስታይን ተሽኮሩም ማለት እንዴት ወዳኛለች እንዴት እንደምታምር ስማ እኔና ለኔና ላንተ በህይወታችን ብቸኛው የሚወደድ ማን ነው ታውቃለህ? ይሄ ፀሐይ አንተ ካላየ አታም እንዴ ይኸው ጠራችኝ። እርግጠኛ ወይዬ አራንሶ እንዳተሰብድበ ሃይ አባ ማኪያ እንዴት ነሽ? አሉልሽ እንዴት ነህ? እቺ ነገር ታወጣለች? ኧረ በጣም ነው እንጂ የሚያዋጣኝና አዎ በጣም አሪፍ እኮ ነው እንዴ አልብቃ ጭራሽ ዲዛዞር ይወደሽ ውሻው ውሃ በምን ይጠጣ? እኔ የምልሽ ምንድነው ዲዛዞር ምናምን ብለሽ የምትበጣጠሽው? ይኸውልሽ ብረት ቢከፋ ቢዝግ ነው። የሰው ልጅ አይምሮ ግን አይዛግጭ። እውነት ነው። የጓደኛሽ አይምሮ ዝጓል። እኔ የምልሽ እንዳንቺ አይነት ብርቱካን አበባ የመሰለው ቺኮች ግዴታ ነው እንዴ እንደዚህ አይነት ጣውላ ጋር ቆርፋዳ ቀርቀቡ ከጎን የሚያዝ ብቻሽ ሻይ ልታረጊ ያራ ብቻሽ ሻይ ልታረጊ። ስማ አንተ ትናገረኛለህ፣ አንተ ሳፋዞሪ ትናገረኛለህ። ስማ የሰሞኑን ፀሐይ ታውቀዋለህ አይደል? ያስኮ ፕላስቲክ ነው እንዳይቀልጥብህ ቶሎ ቶሎ ሽጣው። እሺ እንጂ ለሽጣው ይኸውልሽ ፕላስቲክ ቢሰፋ አፉ ቢሰፋ ካልሲ ሊዘፈዘፍበት ልብስ ሊዘፈዘፍበት የአንቺ አፍ የሰፋው ግን የአዳምን ዘር ለመዘርጠጥ መሆኑ ትንሽ ይደብራል። በጣም ይቅርታ አድርጊልኝ። በጣም ማከብርሽ ጓደኛሽ ጥርበ መሀይም ነች። በጣም ይቅርታ። እናንተ ይመቻችሁ። መሀይም ነች፣ ጥርበ ነሽ፣ መሀይም ነሽ። ታይኝ እኔ ነኝ